የእንጀራ ሞሰብ ዳቦ ያስፈልጋል፣ ሰፌድ ያስፈልጋል። 3 ጉልቻ ስትይዙ ማለት ነው። ልብስ ብቻ ወይም ቁም ሳጥን፣ አልጋ፣ ቡፌ፣ ቲቪ ብቻ አይደለም። ይሄንንም ነገር እያሰባችሁበት አይመስለኝም። ለምን እኔም እዛ እያለሁ እያሰብኩት አልነበረም። ሀገር ተገባሁ በኋላ ነው እና አሰቡበት። ለማንኛውም መልካም ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ኮመንት አድርጉልኝ፣ አበረታቱኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ይሄ እዚህ ጋርም ልብስ ምናምን አጣጥበናል። ዛሬ ቅዳሜና እሑድ ልብስ ማጠብ አለ ምናምን። ተማሪዎቹ ቅዳሜና እሑድ ነው የሚያጡት። እኛ እንኳ ማሚዎቹ ያው በቀንም ሊሆን ይችላል ማለት ነው መጫት የሚያጥበው እና በተረፈ ደህና ናችሁ? ሰላም ናችሁ ወይ? አዲስ ነገር የምትጠይቁ ጥያቄ ካላችሁ ከኑሮ ውድነት ውጭ ማለት ነው ከኑሮ ውድነት ውጭ ጠይቁኝ፣ መልሳለሁ። ስለ ኑሮ ውድነት ምናምን እያልኩ አረብ ሀገር እንድትቀሩ ስለማልፈልግ እኔ ምንም አልልም ማለት ነው። እና ሌላ ምን ልላችሁ ነበር የፈለኩት መሰላችሁ? ኢትዮጵያም ፀሐይ እየሆነ ነው፣ ግን እንደ አረብ ሀገሩ ማለት ነው። በጣም ኃይለኛ ፀሐይ እና ደህና ዝናብ ዘነብ እያለን ነበር። ዴሲ አካባቢ ደግሞ ዛሬ በቃ ሰማዩ በዚህ መልኩ ጥርት ብሎ ይሰማቸዋል። ባባ ጮኸ። መቼስ ቪዲዮ አያሰራኝ አያሰራኝ ልጅ ሳትወልዱ ብሎ ሳትወልዱ ምን በሉ የሚባለው ነገር ደርሶኝ ነው። እና ውዶቼ ለማንኛውም ማበረታቷት ትዘዙ። በተለይ ወሎ አካባቢ ያላችሁ ማለት ነው። የትኛውን ቦታ እናደርሳለን፣ ችግር የለውም። እናንተ ብቻ ዘዙን፣ እናቀርብላችኋለን። ልብስ ብቻ ነው የትእዛዝ የምታቀርቡት እናንተ ልብስ ነው በቃ ዘዙን። ልብስ ብቻ ነው እንጂ ሌላው ሞሰቡን ረስታችሁታል። ኢትዮጵያ ውስጥ እንደሚያስፈልጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘቢባ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ባለፈው ቪዲዮ ላይ አሳይቻችኋለሁ። እንደውም ሾርት ቪዲዮ ላይ የዚህ የሞሰብ ክዳኑ ብቻ ተጀምሮ አሳይቻችሁ ነበር። ይኸው ዛሬ አልቋል። ማዘዝ የምትፈልጉ ዘዙ። ሙያ ከቤታችን ነው ትላላችሁ። ያው ሙያ አለ። ብታዟት ብታበረታቷት በጣም ነው ደስ የሚለው። ለዳቦ ይሆናችኋል። አጫዋች ከላይ የሚሰራለታል። ሙዳይ ተመሳሳይ ዝጋም ጀምረናል። ይሄን ጨርሰን ማለት ነው። እና የምትፈልጉ ካላችሁ ኮመንት ላይ ያስቀምጡ፣ ቁጥር እናስቀምጣለን። ትእዛዝ ማዘዝ የፈለጋችሁ ማለት ነው። እና ይኸው እንደምታዩት በጣም ቆንጆ ሆኗል። አይከፈተኝም። በጣም በኃይለኛው ነው የተዘጋው ማለት ነው። ካሜራውን ይዤ ኧረ እንደው አይከፈትም። ኃይለኛ ነው እንጂ በቃ ውስጡን ተውት። በቃ እንደምታዩት በዚህ መልኩ ነው። አይከፈተኝም። በጣም ይይዛል ማለት ጥብቅ አድርጎ ነው የሚይዘው ክዳኑ። እንደዛ ይላላ ምናምን ስላል አይደለም ማለት ነው። እና እንዴት ናችሁ? ዛሬ ቀናችን በዚህ መተናል። ላይክ፣ ኮሜንት፣ ሼር ለምታደርጉ ለምታበረታቱ ከልብ አመሰግናለሁ። በቻላችሁት አጋጣሚ በቻላችሁት ሼር በማድረግ ለጓደኞቻችሁ አበረታቱኝ። ኢትዮጵያ ነው ያለሁት እና ውዶቼ እንደምታዩት ውብ ሞሰብ ነው። ይታያችኋል ብዬ ተስፋ አደርጋለሁ። በዛ ላይ ደግሞ ውጭ ላይ ምን የቀረጽኩት ሳሩ ምናምን አያምርም። ዛሬ ያው የአመቱ ቅዳሜ ነው እኛ ጋር ማለት ነው። ቅዳሜ ይሄው በዚህ እንደምታዩት ባለፈው የተጀመረው ሞሰብ በዚህ መልኩ አልቋል። ማሻአላህ እዘዙ ያልኳችሁ ማለት ነው። እንዴት አያችሁት? በጣም ነው ደስ የሚለው። የምሬን ነው የምላችሁ።